ሰላም ሰላም ጋይሶች፣ ዛሬ ምሳችንን ልንሰራ አንዳንድ ቭሎግ ልናሳያችሁ ነው። ወደ ቭሎጋችን ስንገባ በመጀመሪያ ስቶቫችን እንደምሰራና እንደማሰራየን ምሳችንን ልንሰራ ነው። ትሰራለች ስቶቫችን። አሁን ደግሞ ሽንኩርታችንን ልንከትፍ ነው። ሽንኩርት እያየው ነው። ሽንኩርቴንም አገኘሁኝ። አዎ መላጥ ጀመርኩኝ። ሽንኩርቴን እየላጥኩ በጣም ደግሞ ሽንኩርቱ ያቃጥል ነበረ። በጣም እየከተፍኩ አይኔ ተቃጠለ። በጣም አልቻልኩም በጣም እና እንደዚህ አይነት ጊዜ በጣም ሽንኩርቱ እያቃጠለኝ ሽንኩርቴን ላጥኩኝ። ሽንኩርቴን ቶሎ ላጥ አደረኩኝ። ውስጡ ደግሞ የሽንኩርት ውስጥ ሲቀር በጣም ደስ አይለኝም። ከውስጡ አወጣሁት። እንደምንም ብዬ አወጣሁት። ከዛን እንደምንም ብዬ ከተፍኩት። ከዛን በጣም ከመክተፍ የተነሳ ትልቅቅ ብሏል ማለት ነው። አሁን ሴቶች ራሱ እንደኔ ያከትፉም ማለት ነው። ከተፍኩት፣ ነገር ግን አልቻልኩም። በጣም አቃጠለኝ። እንደዚህ አይነት ጊዜ ምን ነው እህት በኖረኛል፣ ምን ነው ሴት በኖረች ቤት ውስጥ እኔ ሰራ ነበር። ተቃጠልኩ እኮ በስመ አብ ወይ ሞትኩኝ። በቃ አልቻልኩም መስራት ነው። አልቻልኩም። ደግሞ የሆነች እንደሰማት ከሆነ ጆሮ ላይ የሽንኩርት ልጣጭ ካደረጋችሁ ሽንኩርቱ ያቃጥላችሁ የሚባል ነበረ። ሽንኩርቷን ጆሮ ልጣጭ ያደረኩኝ ትንሽ ተሻለኝ፣ ነገር ግን ትንሽ ሊያሻለኝ አልቻለም። እሱም አባባሰብኝ። በጣም ተቃጠልኩ። ቀጠልኩ መክተፌን። እየከተፍኩ በቃ ጊዜን እዚህ መክተፍ ላይ ጨረስኩኝ። አሁንም እየከተፍኩ ነው። ጊዜ ያለቀ በመክተፍ ቢያንስ ከ30 ደቂቃ በላይ ቆይቻለሁ። ደግሞ ለመጀመሪያ ሰው ለኩ ያደረኩ በቃ መከሬን እያየሁበት ነው። በጣም ተቃጠልኩ። በቃ አልቻልኩትም። ያቃጥላል በጣም በርበሬው፣ ሽንኩርቱ ማለቴ ሽንኩርቱ ያቃጥላል በጣም። እሺ ከዛን እየከተፍኩት እየተጫወትኩ ሙዚቃን እያዳመጥኩ ምን እያልኩ በቃ ከተፋው አላልቃልኝ ማለት ነው። ከምር ሴቶች እናንተ እንደዚህ ነው የምትከትፉት እንዴ? እኔ እኮ በጣም እናቴ ግን ሰዓት በጣም ፈጣን ናት። እኔ ምን እንደሆንኩ እንጃ። ከተፍኩት በስመ አብ መከሬን አሳየኝ። ከተፍኩት እንደምንም ብዬ ጨረስኩት። ከዛን በጣም አቃጠለኝ። አይኔን አሻውጥ። በጣም ተቃጠልኩ። ከዛን እንደምንም ብዬ ጨረስኩት። ሽንኩርቱን ከላይ ላይ አወረድኩ። ነፃነት የተመለሰ ወፍን ያልኩት ማለት ነው። ከዛም በኋላ ቀጥሎ ደግሞ በረድ ድስቶቼን እቃዎቼን ማጠብ ነበረብኝ። ወደ በረድ ድስቴን ልጠባውን በረድ ድስቴን እያጠብኩ ነው። ውሃዬን ከፈትኩ። በረድ ድስቴን አጠባጠብ አደረኳት። እንደምታዩት በረድ ድስቴ የድሃ በረድ ድስት ትመስላለች። በጣም ጠቁራለች። እሺ ከዛን ጨልፋዎቹን ልጥብጥብ አደረኳቸው። ማጠብ ላይ ጎበዝ ነኝ። በጣም አጥባለሁ። ሴቶች ራሱ ተቀሩብኛላችሁ ሳጥብ። ይሁን እንደምታዩት ከሆነ አጠብኳት። ጥብጥብ አደረኳት። በረድ ድስቷን አጠብኩት። 2 በረድ ድስት ያለኝ ደስ ሲል ጥብጥብ አደረኳት ማለት ነው። ከዛን ጥብጥብ አድርጌ አስቀመጥኳት። እዛን ተዘጋጀን። እቃዎቼን ጥብጥብ አደረኩኝ። እቃዎቼን ከታጠብኳቸው በኋላ ወደ በረድ ድስቷን ያዝናትና ስቶቭ ላይ አስቀመጥናት። ከዛን ስቶቭ ላይ ጨመርንበት። የከተፍነው ሽንኩርታችን ጨመርንበት። ከዛን ለኮስንበት። ትንሽ ወዝወዝ አደረግና በረድ ድስታችንን ስቶቫችንን ለኮስንበት። በረድ ድስቷ እስከሞቅ ድረስ ውጪ ደርሰን እንጣ ብለን ወጣለን። ደርሰን ስንመለስ ትንሽ ደግሞ ሙዚቃ ምናምን እያዳመጥኩላችሁ ከዛን ተዘጋጀው። ከዛን በመሀልን ያላወኩም ነበረ። ነካካሁት። ስቶፉ ግን ገና አልጋለም ነበረ። ከዛ ውጪ ደርሼ ስመለስ ሽንኩርቱ ያረረ መስሎኛል። ሳየው ለካስ መብራት ጠፍቷል። ምንድነው ስል መብራት ጠፍቷል። ወይኔ ዛሬ ምሳዬን አጣው ብዬ ተናድጄ በቃ ዛሬ በነዴ ጨረስኩላችኋለሁ።